አንደኛ ዜና ምዕራፍ 20 እንዲህም ሆነ በዓመት መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ፣ መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበር። ኢዮአብም ረባትን መትቶ አፈረሳት። ዳዊትም የንጉሳቸውን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበረ፣ ክቡርም ዕንቁ ነበረበት። በዳዊትም ራስ ላይ አስቀመጡት። ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሰሩ አደረጋቸው። እንዲሁም ዳዊት በአሞን ልጆች ከተሞች ሁሉ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በጌዝር ላይ ከፍልስጤማውያን ጋር ሰልፍ ሆነ። ኩሳታዊውም ሴቦካይ ከራፋይም ወገን የነበረውን ሲፋይን ገደለ። ደግሞም ከፍልስጤማውያን ጋር ሰልፍ ነበረ። የያኢርም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው የጎልያድን ወንድም ለህሚን ገደለ። ደግሞ በጌት ላይ ሰልፍ ነበረ። ከዚያም በእጁና በእግሩ 6 ሁላ ሁሉ 24 ጣቶች ያሉት አንድ ረጅም ሰው ነበረ። እርሱም ደግሞ ከራፋይም የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳምዓ ልጅ ዮናታን ገደለው። እነዚያም በጌት ውስጥ ከራፋይም የተወለዱ ነበሩ። በዳዊትም እጅ በባሪያዎቹም እጅ ወደቁ።